የዩናይትድ ኪንግደም ጠቅላይ ሚኒስትር በኢራን ጦርነት የተነሳ ከትራምፕ ለሚደርስባቸው ጫና እንደማይንበረከኩ ተናገሩ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በኢራን የሚካሄደው ጦርነት እንዲቀላቀሉ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሚደርስባቸው ጫና እንደማይንበረከኩ ገለጹ። ስታርመር ይህንን ያሉት ዶናልድ ትራምፕ ለስካይ ኒውስ በሰጡት ቃለ መጠይቅ አሜሪካ የዩናይትድ ኪንግደም እርዳታ በጠየቀችበት ወቅት አልተገኘችም ካሉ በኋላ ነው። ትራምፕ አክለውም ከዩኬ ጋር የደረሰው የታሪፍ ስምምነት መቼም ቢሆን ሊቀየር ይችላል ብለዋል። የዩኬ ጠቅላይ ሚኒስትር በፓርላማው ቀርቦ ባደረጉት ንግግር ሀሳቤን አልቀይርም፣ እጅ አልሰጥም፣ ጦርነቱን መቀላቀል የኛ የብሔራዊ ጥቅም አይደለም፣ ስለዚህም አናደርገውም ሲሉ አቋማቸውን ግልጽ አድርገዋል። በኢራን ላይ ያለኝ አቋም ከጅማሬው አንስቶ ግልጽ ነው። እዚህ ጦርነት ውስጥ ተገደን አንገባም ብለዋል። የኛ ጦርነት አይደለም፣ የተለየ አቅጣጫ እንዲይዝ ብዙ ጫና ተደርጎብኛል። ጫናው ዛሬ ምሽት የተፈጠረውንም ያካትታል ሲሉ የትራምፕን ቃለ መጠይቅ አመልክተዋል። ፕሬዚዳንት ትራምፕ በቃለ መጠይቁ የአሜሪካና ዩናይትድ ኪንግደም ግንኙነት እንዴት እንደሚገልጹ ተጠይቆ ነበር። እገዛ ስንጠይቃቸው አልተገኙም፣ እንዲህ አይነት ግንኙነት ነው ስንፈልጋቸው አልነበሩም ሲሉ ተናግረዋል። ከቅርብ ሳምንታት ወዲህ በመካከለኛው ምስራቅ ግጭት የተነሳ የሁለቱ አገራት ግንኙነት የመሻከር ምልክቶች እየታዩበት ነው። የዩኬ ጠቅላይ ሚኒስትር በጦርነቱ ውስጥ ቀጥታ እንዲሳተፉ የቀረበላቸው ጥሪ ውድቅ ማድረጋቸው ተከትሎ ከትራምፕ ተደጋጋሚ ትችት ደርሶባቸዋል።